የነቢያቶች ታሪክ ክፍል 1 የነቢዩላህ ኢብራሂም አለይሂ ሰላም ታሪክ። አላህ ሱብሓነሁ ወተዓላ ከሷሊህ አለይሂ ሰላም በኋላ ታላቅ ከመልእክተኞች የቁርጠኝነት ባለቤት ኡሉል አዚም ሚነር ሩሱል መካከል የሆኑትን የነቢያት አባት የሆኑትን ኢብራሂም አለይሂ ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ተጫኑ። ለዚህ ተከታታዩ ዛሬም እንደተለመደው በአዲስ ርዕስ ብቅ ብያለሁ። የነቢዩላህ ኢብራሂም አለይሂ ሰላም ታሪክ። አላህ ሱብሓነሁ ወተዓላ ከሷሊህ አለይሂ ሰላም በኋላ የነቢያት ሁሉ ታላቅ መልእክተኞች የቁርጠኝነት ባልተቤት ኡሉል አዝም ሚነር ሩሱል መካከል የነቢያት አባት የሆኑትን ኢብራሂም አለይሂ ሰላም ኢብራሂም ኢብኑ ታሪክ ናቸው። ታሪክ አዛር በመባል ይጠራል። አዛር የሹመት ስሙ ነው። ህዝቦቹን ይረዳና ያግዝ ስለነበር ነው አዛር የተባለው። የኢብራሂም አለይሂ ሰላም ታሪክ በቁርአን በ25 ምዕራፎች ውስጥ በ73 ቦታዎች ተጠቅሷል። የነገሩን ታላቅነት ተመልከቱ። የሳም ኢብኑ ኑህ ዝርያ ናቸው። ኢብራሂም አለይሂ ሰላም በሰሜን ኢራቅ ይኖሩ ነበር። ባቢሎን እስከ ዛሬ ድረስ እውቅ የሆነች ከተማ ነች። በውስጧ ታላቅ ስልጣኔ የነበረባት ገናና ከተማ ነበረች። በውስጧ የጣዖት አምልኮ ተስፋፋ። አላህ ሱብሓነሁ ወተዓላ እንዲህ ይላል ሱረቱል አንከቡት 25 ኢብራሂም አለም ከአላህ ሌላ አማልክት የያዛችሁ በቅርቢቱ ህይወት በመካከላችሁ ለመዋደድ ብቻ ነው። ከዚያም በትንሣኤ ቀን ከፊላችሁ በከፊሉ ይክዳል፣ ከፊላችሁም የከፊሉን ይረግማል። መኖሪያችሁ እሳት ናት፣ ለእናንተም ከረዳቶች ምንም የላችሁም። በአላህ ላይ ጣዖትን የገሩባት ቢሆን እንጂ አላህን በብቸኝነት አያመልኩም ነበር። ሱረቱል አንቢያ 52 ለአባቱና ለህዝቦቹ ይህች ቅርጻ ቅርጽ ያቺ እናንተ ለእርሷ ተገዢዎች የሆናችሁት ምንድናት ባለ ጊዜ መራ ነው። እሱም እንዲህ ሲሉ መለሱለት። ሱረቱል አንቢያ 53 አባታችንን ለእርሷ ተገዢዎች ሆነው አገኘን አሉት። እናም ጉዳዩ የተወራረሱት ነገር ነው ማለት ነው። ያስጠነቅቃቸው ጀመር። አንድ ሰው ለምንድን ነው አምላኩን የሚያመልከው? አስፈላጊ ነገር ላይ ተለማምኑት። መልስ እንደ ሰው ነው። መንገድ እንዲመራው በትክክለኛው መንገድ መሄድ እንዲያስችለው ነው። አምላክ የሚመለከው ለዚህ ጉዳይ ነው፣ እንዲያጠቅመው እና ጉዳትን እንዲገፍለት ሲል ነው። እነዚህ አማልክት ግን አይሰሙ፣ አይጠቅሙ፣ አይጎዱም። እንዴት ታመልኳቸዋላችሁ እያለች ነው። መከተልና ሰብአዊ አእምሮ እንደሌላ አደረጉ። ኢብራሂም አለይሂ ሰላም በችግታዊ መንገድ ይጠራቸው ጀመር። ሱረቱል አንቢያ 51 ለኢብራሂም ከዛ በፊት መንገዱን በእርግጥ ሰጠ ነው። እኛም በእርሱ ተገቢነት አዋቂዎች ነበር። ኢብራሂም አለይሂ ሰላም በፍጹም ጣዖትን አላመለከም። እኛም በእርሱ አዋቂዎች ሆነን ይላል አላህ ሱብሓነሁ ወተዓላ። ህዝቦቹም መጠራትን ተያያዘው። የመጀመሪያው አባቱ ነበር። ይህንን አስመልክቶ አላህ ሱብሓነሁ ወተዓላ እንዲህ ይላል ሱረቱል መርየም 41 በመጽሐፍ ውስጥ ኢብራሂምንም አውሳ፣ እርሱ በጣም እውነተኛ ነብይ ነበርና። ሱረቱል መርየም 42 ለአባቱ ባለ ጊዜ አስታውስ፣ አባቴ ሆይ የማይሰማንና የማያይን ከአንተ ምንም የማይጠቅምን ጣዖት ለምን ትገዛለህ? ሱረቱል መርየም አንቀጽ 43 አባቴ ሆይ እኔ ከእውቀት ያልመጣልህ ነገር በእርግጥ መጥቶልኛልና ተከተለኝ፣ ቀጥተኛውን መንገድ እመራሃለሁና። ሱረቱል መርየም 43 አባቴ ሆይ እኔ ከእውቀት ያልመጣልህ ነገር በእርግጥ መጥቶልኛልና ተከተለኝ፣ ቀጥተኛውን መንገድ እመራሃለሁና። ሱረቱል መርየም 43 አባቴ ሆይ እኔ ከአራህማን ቅጣት ሊያገኝህ ለሰይጣንም ጓደኛ ልትሆን እፈራለሁ። አባቱም ሱረቱል መርየም 46 አባቱም ኢብራሂም ሆይ አንተ አምላኮችን ትተህ የምትዞር ነህን?
ባትከለከል በእርግጥ አወግርሃለሁ፣ ረጅም ጊዜም ተወኝ አለው። መቼም ላይህ ስለማልፈልግ ራቀኝ አለው። ኢብራሂም አለይሂ ሰላም አባቱን በጣም ይወደው ስለነበር ከጌታዬ ምህረትን እለምንልሃለሁ አለው። ጌታው ዘንድ ምህረትን እንዲጠይቅለት ቃል ገብቶ ነበር። በስተመጨረሻም የአላህ ጠላት መሆኑን በተገነዘበ ጊዜ ከእርሱ ነፃ መሆንን አወጀ። ሱረቱል መርየም 43 ደህና ሁን፣ ወደፊት ከጌታዬ ምህረትን እለምንልሃለሁ፣ እርሱ ለኔ በጣም ሩህሩህ ነውና አለ። ሱረቱል መርየም 48 ከእናንተም ከአላህ ሌላ የምትገዙትን እርቃለሁ፣ ጌታዬንም እገዛለሁ። ጌታዬን በመገዛት የማፍር አለመሆኔን እከጅላለሁ አለ። ሱረቱል አተውባ 114 የኢብራሂምም ለአባቱ ምህረትን መለመን ለእርሱ ገብቶለት የነበረችውን ቃል ለመሙላት እንጂ ለሌላ አልነበረም። እርሱም የአላህ ጠላት መሆኑ ለእርሱ በተገለጸለት ጊዜ ከእርሱ ራቀ፣ ተወው። ኢብራሂምም በእርግጥ በጣም ሩህሩህ ታጋሽ ነውና ኢብራሂም አለይሂ ሰላም ምህረትን የለመነው ቃል ስለገባለት ነበር። አንድ ሰው አላህ ዘንድ ምህረትን ሊጠይቅለት አይገባም። አንድ ሙእሚን ምህረትን መለመን የተከለከለ ሐራም ነው። በሐዲስ ሞት ሰው ጋር ሄደህ አላህ ይማርህ ማለት አልፈቀዱም። እንዲህ ላሉ ሰዎች ምህረት መለመን አይበቃም። አላህ ሱብሃነሁ ወተዓላ እንዲህ ይላል። ሱረቱን ኒሳ 1 መልካም ሰሪ ሆኖ ፊቱን ለአላህ ሰጠና ኢብራሂምን መንገደኛ ሲሆን ከተከተለ ሰው ይበልጥ ሃይማኖቱን ያማመነው አላህም ኢብራሂምን ፍጹም ወዳጅ አድርጎ ያዘው ይላል። አላህ ሱብሃነሁ ወተዓላ ዘንድ ከማንም በላጭ ነው። ከዚያም ኢብራሂም በእርሱ ተገለለ። በዚህ ጊዜ ኢብራሂም አለይሂ ሰላም ወጣትና ዕድሜው 16 ዓመቱ ነበር። የ16 ተጠቅሎ ህዝቦችን በነዚህ ቃሎች የሚጣራ የተከበረ ነብይ ነበር። ምን ማድረግ እንዳለበት ማሰብ ጀመረ። ከዚያ ኒሻር መሰረት ሆኖ ለመጣ ወሰነ። በጊዜው የጥመት መሰረት የሆኑ የጣዖት አምልኮ ነበር። እናም ጣዖታቱን እንደሚሰባበር ይዝ ጀመር። ሱብሃነ አላህ ኢብራሂም ጣዖታቱን ለመስበር እንዴት እንደዛተ ሲነግረው ሱረቱል አንቢያ 17 በአላህም እምላለሁ ዟሪዎቹ ናችሁ ከሄዳችሁ በኋላ ጣዖታችሁን ገንቦል እሰባብራችኋለሁ አለ። ይህንን ንግግር በድብቅ ሰምቶ ነው ተናገረው። በሌላ አያ ላይ እንደገለጸው ሱረቱል አንቢያ ኢብራሂም የሚባል ጎበዝ በመጥፎ ያነሳው ሰምተናል ተባባሉ። አንዳንድ ሰዎች በልብ ነው ያለው እንዲያሉት ሳይሆን በይፋም ነው የተዛተባቸው። በተግባርም በጣዖትም ዙሪያ ማንም ሰው የማይገኝበት አጋጣሚ ይጠባበቅ ጀመር። እኒህ ጣዖታት አማልክት ከመሆናቸው የተነሳ ሁልጊዜም ሰዎች በዙሪያቸው መልእክት እያቀረቡ ለትንሽ ጊዜ ከቆዩ በኋላ ወስደው ይመገቡታል። በዚህ አማልክት በርከውታል። ኢብራሂም አለይሂ ሰላም እነዚህ ጣዖታት ዘንድ የማይገኝበት አጋጣሚ ይጠባበቁ ጀመር። ከዚያም አመቺ የሆነ እድል ተፈጠረች። በዓል ነበር። ከከተማ ውጭ ወደ ሆነው ቦታ የሚሄዱላት የበዓል ቀን ነበር። እዚያ ቦታ ይጨፍራሉ፣ ይዝናናሉ፣ ይመገባሉ። ከዚህ ቆይታ ውስጥ ምግብ ሰርተው ጣዖቱን ዘንድ ያቀርቡና የበዓሉ ማብቂያ አካባቢ እንደነሱ እምነት ያንን አማልክት የበረኩትን ምግብ ይበላሉ። ሰዎች ለዚህ ለበዓሉ ቀን ዝግጅት በሚያደርጉ ጊዜ ከቤታቸው ይወጡ ጀመር። ኢብራሂም አለይሂ ሰላም ለመሄድ ያልፈለገ ስለነበር ተቀመጠ። ምን ሆነሃል ብለው ጠየቁት። በሽተኛ ነኝ አልሄድም አላቸው። ከዚያን ጣዖታቱን ትልቃቸው ሲቀር የተሰበሩ አደረጋቸው። ላለመሄዱ ምክንያት ቁርአን እንዲጠቀስ እንዲህ ይላል በሱረቱል አልሷፋፍ 88 በከዋክብትን በመመልከት ተመልከት። ሱረቱል አልሷፋፍ 89 እኔ በሽተኛ ነኝም አለ። ሱረቱል አልሷፋፋት 90 ከእርሱ የሸሹ ሆነው ሄዱ። አሁን ልዩ ትርኢት አለ። ሰዎች ከመጡ በኋላ ኢብራሂም የተገኘውን እድል ለመጠቀም ወደ አምልኮ ተዘነበለ። ወደ ጣዖታቱ ሲቀርብ ከፊታቸው እንዲያርድሮ አገኘ። ሰዎች እንዲባርኩላቸው ሲመጡ ምግብ ነበር። የአማልክቱ ቁርጥ ብዙ ሲሆን ምግቡን አልነካም። ይህን ጊዜ አትበሉትም አላቸው። ጣዖቱን እያነጋገረ ነው። አይበሉ አጠጡ። ሰዎች ምግብ የቀረቡላቸው ቀምሳችሁ ትበርኩላቸው ነበር። አትበሉም፣ ምንም የማትነገሩት ምን አችሁ እያለ በኃይል የሚመታው ሆኖ በድብቅ ተዘነበለ። ሱረቱል አልሷፋፋት 91 ወደ አማልክቶቻቸው ተዘነበለ። ዓለም አትበሉ ምንም ሱረቱል አልሷፋፋት 92 የማትናገሩ ያንን ትላላችሁ። ሱረቱል አልሷፋፋት 93 በኃይል የሚመታቸው ሆኖ በእርሱ ላይ በድብቅ ተዘነበለ። በሌላ አያህ እንደተጠቀሰው በሱረቱል አንቢያ 58 ዘወር ሲሉ ስብርብሮቹ አደረጋቸው። ለእነሱ የሆነ አንድ ታላቅ ጣዖት ብቻ ሲቀር ወደ እርሱ ይመለሱ ዘንድ እርሱን ተወው። ጣዖታቱን በዚህ ሁኔታ ከቦታው ላይ
ተሰወረ። ትቶት ከቦታው ላይ ተሰወረ። ከጣዖታቱ መሃል በትልቁ ላይ ጣዖቱን የሰባበሩትን መፍለጫ መረጃውን አንጠለጠለ። ከዚያ ሰዎች ወደ ጣዖቱ እየሮጡ መጡ። ሱረቱል አሶፋት 94 ወደ እርሱም ሰዎች እየሮጡ መጡ። ነገሩን በተመለከቱ ጊዜ በተሰባበሩ ጣዖታት ጉዳይ ተደነገጠ፣ ተረበሹ። አምላካችን የት አለ? ተሰበረ? እንዴት ሊሆን ይችላል? በአማልክቶቻችን ይሄን የሰራ ማን ነው? ሱረቱል አንቢያ 59 በአማልክቶቻችን ይሄን የሰራ ማን ነው? እርሱ በእርግጥ ከበደለኞች ነው አሉ። በዚህ ጊዜ ኢብራሂም አለይሂ ሰላም በጣዖታቱ ላይ ሲዝት የሰሙት ከፊል ሰዎች በሱረቱል አንቢያ 60 ኢብራሂም የሚባል ጎበዝ ወይንም በመጥፎ ሲያነሳቸው ሰምተናል ተባባሉ። ይመሰክሩበት ዘንድ ኢብራሂምን አምጡ አሉ። ኢብራሂም አለይሂ ሰላም አመጡትና ከዚያ የፍርድ ሰዓት ታወጀ። በባቢሎን ያሉ ሰዎች ሁሉ ተሰባሰቡ። ይህ ደግሞ የኢብራሂም ሲፈለግ የነበረው ነገር ነበር። ክሱ ተጀመረ። ሱረቱል አንቢያ 62 ኢብራሂም ሆይ በአማልክቶቻችን ይህንን የሰራህ አንተ ነህን? አሉት። ሱረቱል አንቢያ 63 አይደለም፣ ይህ ታላቃቸው ሰራው። ይናገሩም እንደሆነ ጠይቋቸዋል። ይህ በአንገቱ ላይ መራጃውን ያንጠለጠለው ጣዖት ነው የሰበረላችሁ። ጠይቁት፣ አምላካችሁ አይደለምን? እያለ ነገራቸው። ሱረቱል አንቢያ 64 ወደ ነፍሶቻችሁ ተመለሱ፣ እናንተ በመጠየቃችሁ በዳዮቹ እናንተው ናችሁ ተባባሉ። ማለት ሁላችሁም ራሳቸውን መጠየቅ ጀመሩ። ቦታው የተጣዱት ሰዎች በሙሉ ራሳቸውን ጠየቁ። አማልክቱ እንዴት ሊሰብራቸው ቻለ? የአማልክቱ አለቃስ ለምን አይናገርም? ምናልባትም ይህ በትከሻው ላይ ፋስ ያንጠለጠለው ጣዖት ሊሆን ይችላል የሰባበራቸው እያሉ ራሳቸውን ጋር ይሟገቱ ጀመር። ግን ሸይጧን ጎተጎታቸው። ግልጽ ምልክት እንዲሁ የተብራራ ማስረጃዎችን ከተመለከቱ በኋላ እንደገና ተቀለበሱ። ሱረቱል አንቢያ 65 ከዚያም በራሶቻቸው ላይ ተገለበጡ። እነዚያ የሚናገሩ አምላኮችና በእርግጥ አውቀሃል አሉ። ከአእምሯቸው ፈራጅ ማድረግ አልቻሉ። የአእምሮን ስራ ወደ ጠሉትና ወደ መሪ ሳይሆን ተከታይ ያደረጉት። ከዚያም ኢብራሂም ወይ እነዚህ አማልክት የማይናገሩ መሆኑን በእርግጥ ታውቃለህ አሏቸው አለ። ሱረቱል አንቢያ 66 ታዲያ ለእናንተ ምንም የማይጠቅሙና የማይጎዱ ነገር ከአላህ ሌላ ትገዛላችሁ አላቸው። ግን ይህን ሁሉ ካዩ በኋላ አማልክቱም ከተሰበሩ በኋላ ችክ አሉ፣ አቋማቸውን አልለወጡም። በዚህን ጊዜ እርሱን በእሳት ለማቃጠል ዘቻን ያሰሙ ጀመር። ግንብን ገነቡለት፣ በእሳት ወርውሩት አሉ። በሱረቱል አልሶፋት 97 ለእርሱም ግንብን ገነቡ፣ በእሳት ነበልባል ውስጥ ጣሉትም አሉ። አለቀ እንዴ?